ታሪካዊ የኢትዮጵያ ሆቴል ሊፈርስ ነው። በኮንዶም ምትክ ማጣበቂያ የተጠቀመ ወጣት ህይወቱ አለ። በመጨረሻነት እንግዲህ የምንመለከተው ሰሞኑን ሁሉንም ሲያንጨጫ የነበረው የግብር ጉዳይ ነው። ጤና ይስጥልኝ እንደምናችሁ። ሰላም የሙራ እንደዚሁ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ? ዛሬ ይህን ፕሮግራም ከጀመርን ወር ሞላን። አራተኛ ሳምንታችን፣ አራተኛ ቪዲዮአችን፣ አንድ ወር ሞላን። ዛሬም እንደ ሁሉ ጊዜው የተለያዩ ታሪኮችን እናወራለን። መግቢያ ላይም እንደሰማችሁ ብዙ የምናወራችሁ ታሪኮች አሉ። እናንተ ሰብስክራይብ አድርጉ፣ እኔ ታሪኬን ላዘጋጅ። ሌትስ ጎ። A joyful sound begins to play to brighten every coming day. By Rook and Etsubina with laughter's art, a funny video and vlog to win your heart. Reaction and vlog! አንዲትን ዝንብ ለመግደል ብሎ ቤቱን ለማቃጠል እስከደረሰው አንዲትን ዝንብ ለመግደል ብሎ ቤቱን ለማቃጠል ያደረሰው ሰው ታሪክ ይለናል የመጀመሪያው ወሬያችን። አንዳንድ ጊዜ ትንንሽ ችግሮችን ለመፍታት የምንወስደው መፍትሄ ከችግሩ የበለጠ ጉዳት ሊያስከትል ይችላል። ይህም ታሪክ የዛ ግልጽ ማሳያ ነው። አንድ ሰው ቤት ውስጥ ቁጭ ብሎ በነበረበት ሰዓት አንዲት ዝንብ በመስኮት በኩል ትገባለች። ዝንቧንም ለማስወጣት ቆርጦ ተነሳ። ዛሬ በማንኛውም መንገድ መውጣት የለባትም ብሎ ወሰነ። ነገር ግን የመረጠው መንገድ እጅግ አስደንጋጭ እና አሳዛኝ ነበረ። የተባይ ማጥፊያ ስፕሬ በብዛት ከተጠቀመ በኋላ በቤቱ ውስጥ የተከማቸው ተቀጣጣይ ኬሚካል ከእሳት ወይም ከብልሽታ ጋር በመገናኘቱ ፍንዳታ ተከሰተ። በአፍታ ቆይታዎች ውስጥ የቤቱ ክፍል ተጎዳ፣ መስኮቶች ተሰበሩ፣ ንብረቶች ከፍተኛ ጉዳት ደረሰባቸው። ይህ ሁሉ ነገር የሆነው አንዲትን ትንሽን ዝንብ ለማጥፋት ብቻ ነበረ። ታሪኩ በብዙ ሰዎች መካከል ክርክር እያስነሳ ይገኛል። አንዳንዶች ዝንቦች በጣም ያናዳሉ፣ የተሰማው ስሜት ይገባናል ምናምን ሲሉ፣ ሌሎች ደግሞ አንዲትን ዝንብ ለማጥፋት ይህን ያክል ውሳኔ መወሰን የለበትም ብለው ሲሰርቡት ነበር። እናንተ ከየትኛው ወገን ናችሁ? ዝንብ እንደሚያናድድ ይታወቃል። ዝንብን ለማጥፋት የወሰነው ውሳኔ ትክክል ነው ወይስ ስህተት ሰርቷል? መልሳችሁን ኮሜንት ላይ አስታውቁ። ውጪ በኮንዶም ምትክ ማጣበቂያ ሲጠቀም ወጣት ህይወቱ አለፈ። ሁለተኛው ታሪካችን ነው። ይማረኝ በሉኝ ኮሜንት ላይ ይማረኝ። በህንድ ጉጅራት ግዛት አህመዳባድ ከተማ እንደ አውሮፓውያን አቆጣጠር በሰኔ 2021 ከተከሰተ ያልተጠበቀ አሰቃቂ አጋጣሚ ጋር ተያይዞ የ25 ዓመቱ ሳልማን ሚርዛ የተባለ ወጣት ህይወቱ ማለፉ ይታወሳል። ወጣቱ ከቀድሞ እጮኛው ጋር ሆቴል በገቡበት ወቅት በአደንዛዥ እጽ ተጽዕኖ ስር የነበሩ ሲሆን የጽንስ መከላከያ ኮንዶም በቅርበት ባለማግኘታቸው ምክንያት ወጣቱ ለማደንዘዣነት ይዞት ይንቀሳቀስ የነበረውን ጠንካራ የኢንዱስትሪ ማጣበቂያ በቀጥታ ተቀብቶታል። በማግስቱ ወጣቱ በአቅራቢያ የሚገኝ ቁጥቋጦ ውስጥ ራሱን ስቶ ተኝቶ የተገኘ ሲሆን በአስቸኳይ ወደ ሕክምና መስጫ ተቋም ቢወሰድም ህመሙ በፍጥነት እየተባባሰ ሄዷል። በመጨረሻ ማጣበቂያው ባስከተለው የኬሚካል መርዘኝነት እና በሰውነቱ ላይ በደረሰው ከፍተኛ ጉዳት ምክንያት የበርካታ የሰውነት ክፍሎቹ ስራ በማቆማቸው ህይወቱ ልታልፍ ችላለች። ታሪክ የኢትዮጵያ ሆቴል ሊፈርስ ነው ይላል ሶስተኛው መረጃችን። በአዲስ አበባ ከተማ ብሔራዊ አካባቢ የሚገኘውና የሀገሪቱ አንጋፋ ተቋም የሆነው ታሪካዊ የኢትዮጵያ ሆቴል የማፍረስ ሂደት መጀመሩን ከፎርቹን ጋዜጣ ላይ አይተናል። ቀደም ሲል ከሆቴሉ ጀርባ የሚገኘው የስብሰባ አዳራሽ መፍረስ የጀመረ ሲሆን ዋናው ህንፃ ማፍረስ ስራ በጥቂት ቀናት ውስጥ ተጠናቆ በቅርብ ጊዜ ውስጥ ሙሉ በሙሉ እንደሚጠናቀቅ ተገልጿል። ከዚሁ ጋር ተያይዞ በሆቴሉ ቅጥር ግቢ ውስጥ የሚገኙ 7 የኢንዱስትሪ ሱቆች አስቀድመው ተነስተዋል። በእነዚህ ዓመታት ውስጥ 109 ክፍሎችና 140 ሰራተኞች አገልግሎት ሲሰጥ የቆየው ይህ ባለ 5 ፎቅ ህንፃ በ2002 ዓ.ም በታዋቂው ባለሀብት በአቶ በላይነህ ክንዴ በ94 ሚሊዮን ብር በቤኪ ግሩፕ የገዙት ሲሆን አሁን ላይ የኢትዮጵያ ሆቴል ምትክ ዘመናዊ ህንፃ ለመስራት አቅደዋል። የተቋሙ ሰራተኞችም እንደማይቀነሱና በስሩ ባሉት 22 ኩባንያዎች ውስጥ እንደሚያዘዋውራቸው ቃል ገብተዋል።
በመጨረሻነት እንግዲህ የምንመለከተው ሰሞኑን ሁሉንም ሲያንጨጫ የነበረው የግብር ጉዳይ ነው። በያዝነው በጀት ዓመት ከተሰበሰበው 552.67 ቢሊዮን ብር መካከል ግማሹን ማለትም 254.44 ቢሊዮን ብር የከፈሉ 10 ድርጅቶችን እንመለከታለን። እነዚህ 10 ድርጅቶች እነማን ናቸው? ስንት ብር ከፈሉ? የመጀመሪያው ኢትዮ ቴሌኮም የከፈለው ግብር 65.84 ቢሊዮን ብር። የኢትዮጵያ ንግድ ባንክ የከፈለው 36.87 ቢሊዮን ብር። የኢትዮጵያ አየር መንገድ የከፈለው 30.87 ቢሊዮን ብር። ሄኒከን ቢራ የከፈለው 26.1 ቢሊዮን ብር። የኢትዮጵያ መርከብና ሎጂስቲክ አገልግሎት የከፈለው 22.2 ቢሊዮን ብር። የኢትዮጵያ ኤሌክትሪክ ኃይል የከፈለው 18.31 ቢሊዮን ብር። አዋሽ ባንክ የከፈለው 15.77 ቢሊዮን ብር። ቢጂአይ ኢትዮጵያ የከፈለው 12.59 ቢሊዮን ብር። በመጨረሻም እንግዲህ 10ኛ ላይ ተቀምጦ ያገኘነው የኢትዮጵያ መንገዶች ባለስልጣን የከፈለው 12.33 ቢሊዮን። ወሬ እንደወደዳችሁ ተስፋ አደርጋለሁ። እንዲስተካከል የምትፈልጉትን ኮሜንት ላይ ጻፉ። የወደዳችሁ ጥሩ ነገር ካለም ይሄ ነገር ይቀጥል ብላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ሰብስክራይብ እያደረጋችሁ ታሪካችን አልቋል። ዛሬ በቢሊየን ነው እየጨረስነው። ይመቻችሁ። ቻው ቻው።